ሀገራችን ጎጃም ወንዛችን አባይ እንደ መስቀሏ ወፍ ብቅ አትይም ወይ የተባለለት የአባይ ወንዝ ምንጩ ከኤዶም ገነት የሚወርደው የግዮን ወንዝ የተጸነሰው ሰከላ ከሚገኘው ግሽ ከተባለው በደን የተሸፈነ ረግረጋማ ቦታ ላይ ነው። ከግሸን ተራራ ስር ከሰከላ ወረዳ ፈልቆ በግሸን ሜዳ ላይ ግልገል አባይን ሆኖ ይፈሳል። ግልገል አባይ በግሸን ሜዳ ላይ ሮጦ ከጣና ሀይቅ ሳይሰርግ ተንሳፎ ወደ አባይ ሸጥ ይንደረደራል። በመጨረሻም በደጀንና በኦሮሚያ ክልል በኩል እያደረገ ወደ ሱዳን ካርቱም ግብጽና ወደ ሜዲትራንያን ባህር ይቀላቀላል። ሀገራችን ጎጃም የነገረ መለኮት ሀገር፣ የጾመ ድጓ ሀገር፣ የስንክሳር ሀገር፣ የቅኔ ማህሌት ሀገር፣ የወረብ ሀገር፣ የሽብሸባ ሀገር፣ ቱባ የእምነት ርዕዮቶችና አስተምህሮቶች የፈለቁባት የሃይማኖት ምድር፣ ጎጃም የቅኔ ሀገር፣ የግጥም ሀገር፣ ጎጃም የተለያዩ የሙዚቃ መሳሪያዎች መፍለቂያ ሀገር፣ እጅግ ውብ የሆነ የኪነት ሀብት የሞላበት ሀገር እና ምድር ናት። ሀገራችን ጎጃም የሰዋሰው ሀገር፣ የጽህፈት ሀገር፣ የስርዓት ሀገር፣ የዘይቤ ሀገር፣ የፈሊጥ ሀገር፣ አስገራሚ የአነጋገር ብሂሎችና የቋንቋ አውዶች የፈለቁበት ምድር፣ የነ ተድላ ጓሉ፣ የነ ራስ አዳል ወይም ንጉስ ተክለ ሃይማኖት፣ የነ ቆምጨ አምበው፣ የነ ሙልጌታ ሉሌ፣ የነ ብርሃነ መዋልና ሌሎችም አገር አቀፍ ምሁራን የተፈጠሩበት ምድር ናት። ሀገራችን ጎጃም ሊቀ ተዋናይ የቅኔ ፈጣሪ ቀኝጌታ ዮፍታሔ ንጉሴ፣ አፈወርቅ ገብረ ኢየሱስ ጦብያ፣ አለቃ እያሌው ታምሩ ሊቀ ሊቃውንት፣ እማሆይ ገላነሽ የኢትዮጵያ የመጀመሪያዋ የሴት የቅኔ መምህርት፣ ተመስገን ገብሬ የጉለሌው ሰካራም በኢትዮጵያ ታሪክ የመጀመሪያው አጭር ልቦለድ ጸሐፊ የመሳሰሉትን ታላላቅ ምሁራንን የፈጠረች ምድር ናት ጎጃም።